ትንሽኛ አሁን ድነናል ስንል ይረበሻሉ ሰዎች። በሃይማኖት ሆኗል እንጂ ገና ይሆናል የሚል ነገር የለም እኮ። የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑት ይሄንን እጽፍላችኋለሁ። የለመነውን ልመና እንደሚሰጠን ብናምን አሁን እንደተቀበልን እናውቃለን። አንደኛ ዮሐንስ 5:13 ቪዲዮውን እንደተመለከታችሁት ደምረው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄዶ ቦሌ መድኃኔዓለም ይመስለኛል ስመ ክርስትና ተሰጥቶት እማፈ ደቂቅ ወሕፃናት አስተዳሎ ከስባተ ተብሎ ምስባክ ተሰብኮለት ክር ታስሮለት በይፋ ኦርቶዶክስ ሆኗል። ጥሩ ነው፣ ደስ ይላል። እኔም ደስ ያለኝን ምክንያት ልንገራችሁ። በወንጌል አማኝ ቤት ቁጭ ብለው የወንጌል አማኝን የሚያሰድቡ እልፍ ሰዎች አሉ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንቅበተ እምነት ላይ የሚሰሩ ወጣቶች እንደዚህ ለወንጌል አማኝ የማይመቹ ግለሰቦችን ቢወስዱልን መልካም ነው። ስለዚህ ይሄ ደምረው የሄደበት መንገድ ደምረውን የወሰዱበት አካሄድ ጥሩ ስለሆነ ሌላ የሚቀሩ ብዙ አሉና እነሱንም እንድትወስዱልን መልእክቴን አስተላልፋለሁ። እውነት፣ ሰላም፣ ሕይወት፣ መንገድ ክርስቶስ ብቻ ነው። ሰው እንደ ጉልቻ የትኛውንም ድርጅት ቢቀያየር በክርስቶስ ካላረፈ የትኛውም ተቋም ውስጥ ሊያርፍ አይችልም። ስለዚህ አሁን በአዲስ ኪዳን የሚያስፈልገን ተቋም መቀያየር ሳይሆን አቋማችንን ቀይረን የእግዚአብሔር ቅዱስ የሆነውን በሰውና በእግዚአብሔር መካከል የተሰየመውን ክርስቶስን ብቻ እንድንመለከት በክርስቶስ ብቻ እንድናርፍ ስለሆነ የእግዚአብሔር መልእክት በክርስቶስ እንድታርፉ መልእክቴን አስተላልፋለሁ። ጸጋ ሰላም ይብዛላችሁ። ተባረኩ።